አራት ጥቁር ውሻ አራት ጥቁር ድመት እኮ ከነ ህይወቱ አዲስ አበባ ከተማ ውስጥ ተቀብሯል እኮ ምናቀው። ድልምልምልምልምልም ለያቶን ጸትር ፈትር ቆትር ቆትር ጨትር ጨትር ነው የሚለው። ጥበብ ነው እንጂ ጥንቆላ አይደለም ቤተክርስቲያን የምታስተምረው። እኔ እንደሷ ልናገር ብል እኮ ለቤተክርስቲያኒቱ ህልውና እጅግ አደገኛ የሆነ ነገር አለ። ከዛው ከቀራንዮ መድኃኔዓለም ውስጥ የወጣ ስንት ታቦት ነበር። እኛ በለጡ ቤት ራሱ አብረውን እኮ ቆባቸውን ዘቅዝቀው እንደዚህ የሚቅሙ አባቶች ነበሩ እኮ ቆጽለ በለስ እያሉ ምሳ በቅዱሳን እያሉ 24 ሰዓት ሙሉ ጫት እንኳን በልተን አልበቃ ብሎ ጠርሙስን በላ ነበር። ጠርሙስ ቤተክርስቲያን እኔንም እናት አባቴንም መካስ አለባት። በጣም ብዙ ግፍ አድርሳብኛል። ታቦት ቀርቦ በታቦቱ ላይ ደማችንን አፍስሰን ኪዳን አድርገን ነው ከመንፈሱ ጋር የተነጋገርነው። ድርሳነ ሚካኤል የጥሩ ላይ ገብታ አንብበው ህቡ ስም ተብሎ ስም